ሰበር መረጃ ሼህ አላሙዲ በርካሽ እየሸጡት ነው ስለተባለው አፓርትመንት ለማጣራት ወደ ስፍራው አቅንተን ነበር። በቦታው ያየነውን እናካፍላችሁ። አፓርትመንቱ በመሃል ቦሌ የሚገነባ ሲሆን ከ7 ሚሊዮን ግማሽ ክፍያ ጀምሮ ቀሪውን 50% ደግሞ እስከ 20 ዓመት እየኖሩ በባንክ ብድር የሚከፍሉት ቤት እንደሆነ አረጋግጠናል። ይህ ህንፃ 5 ለየት ያሉ ክስተቶችን ይዞልን ብቅ ብሏል። አንደኛ፣ የመዲናችን ብቸኛው ባለ 35 ወለል መሆኑ በሪል ስቴት ታሪክ ቀዳሚነትን ይዟል። ሁለተኛ፣ የቤትና የሱቅ የጣራ ከፍታ ቤቶቹ 3 ሜትር ከ75 ሴንቲሜትር ሲሆን ለሱቆቹ ደግሞ 5 ሜትር ከፍታ አላቸው። ይህ ማለት የኛ አፓርትመንት 7ኛ ፎቅ ጎረቤት ካለው 11ኛ ፎቅ እኩል ያደርገዋል። ሶስተኛ፣ አፓርታማው ሙሉ በሙሉ በደብል ግሌዝ ማቴሪያል ሲሸፈን ድምፅና አላስፈላጊ ሙቀትን ይከላከልልናል። አራተኛ፣ ለመኪና ማቆሚያ የሚሆን እስከ 500 መኪኖችን መያዝ የሚችል G+6 ህንፃ ለብቻው ይኖረዋል። አምስተኛ፣ ፐር ፍሎር ኢንተርኮም ሲስተም የሚገጠምለት ሲሆን ማንም እንግዳ ከደረጃ ሆነ ከሊፍት እንደወረደ ያለ ባለቤቱ ፍቃድ ሰው ብሎ መግባት አይችልም። ሆኖም ባጣራነው መሰረት ይህ አፓርትመንት ባለቤትነቱ የሼህ አላሙዲ ሳይሆን የዓለም ገነት ሪል ስቴት መሆኑን አረጋግጠናል። ብዙዎቹን ያወዛገበው በስም መመሳሰል ሲሆን ሸራተን እና 4 ፖይንት ባይ ሸራተን መሆኑ ነው። ያሉን ቦታ ውስን ስለሆኑ ቀድመው ከታች ባሉ ስልክ ቁጥሮች ይደውሉልን። እናመሰግናለን።